ግዕዝ ሶከር አካዳሚ በሀገር ውስጥ የሚገኙ እድሜያቸው ከ17 ዓመት በታች የሆኑ ታዳጊዎች ወደ ውጭ ተጉዘው የሙከራ እድል እንዲያገኙ ለማድረግ በማሰብ የተቋቋመ አካዳሚ ነው። በአማራ ክልል በሚገኙ ታዳጊዎችን እድሉን ለማመቻቸትም ባህር ዳር ላይ ቅድመ ዝግጅቱን እያደረገ ነው። ተጨማሪ አለን። ግዕዝ ሶከር አካዳሚ ሀገር በቀል የእግር ኳስ አካዳሚ ነው። እንደ አካዳሚው መስራች ወይዘሮ ጽጌ ምህረቴ ገለጻ ግዕዝ ሶከር አካዳሚ በሀገር ውስጥ የሚገኙ ታዳጊዎች ወደ ውጭ ተጉዘው የተሻለ እግር ኳስ የመጫወት እድልና ስልጠናን እንዲያገኙ ማስቻል፣ እሱን ተከትሎም ሀገር ከእግር ኳሱ ተጠቃሚ እንድትሆን ማድረግ ዓላማን አድርጎ ተቋቁሟል። ልጆቹን በስፔሻላይዝድ መልኩ አሰልጥነን ኢትዮጵያን ኢምፖርት የምታደርጋቸውን ተጫዋቾች ማስቀረት ነው። ሁለተኛ ደግሞ ኤክስፖርት አድርገን ሀገራችንን ኤክስፖርት ከምናደርጋቸው ተጫዋቾች ተጠቃሚ እንድትሆን እናደርጋለን። አካዳሚው በተለያዩ ክልሎች እድሜያቸው ከ17 ዓመት በታች የሆኑ ታዳጊዎችን ተጠቃሚ ለማድረግ ስራዎችን የጀመረ ሲሆን በአማራ ክልል ባህር ዳር ከተማም ለዚሁ ተግባር የአካዳሚው ልዑክ ቡድን ተገኝቷል። በክልሉ ቢያንስ ወደ 300 ፕሮጀክቶች አሉ። ከዛ ውስጥ ወደ 4000 ይባክናል ማለት ነው። 17 ዓመት ነው። ይሄን የሚባክን ነገር በቃ ቢያንስ 4 5 6 እንኳን ከ6000 ሰው ብንልክ ቢያንስ እነዚህ የሚታዩ ሰዎች ስላሉ ሌላው ተስፋ ይኖረዋል። የተለያዩ በዩሮፕና በዩኤስ እንደገና አፍሪካ ሀገር ያሉ ሀገሮች ከኛ ጋር ተጻጽፈው እነዚህ ልጆች ስፔሻላይዝድ ያረጉ ልጆችን ለትራይአውትና ለስኮላርሺፕ ተቀባይነት እንደሚኖረን ተነጋግረናል። እሱን እናደርጋለን። በእያንዳንዱ ደረጃ ላይ በረኛ ምን መሆን አለበት? ቀኝ ስቶፐር፣ ሚድፊልድ፣ ግራ ሚድፊልድ፣ ቀኝ ሚድፊልድ፣ ዊንጎች፣ ፈርስት ስትራይከር፣ ሰከንድ ስትራይከር ምን መሆን አለባቸው? ከሰውነት አቋም፣ ከቴክኒክም፣ ከጠቅላላ የኳስ ክህሎት አኳያ በዛ መስፈርት መሰረት አሁን ነሐሴ ማለትም ሐምሌ ላይ ሰኔ 25 ምናምን ይጀምራል። ሐምሌ ስታርት ያደርጋል። በዚህ ደረጃ ላይ ነው ያለነው። ግዕዝ ሶከር አካዳሚ ተሰጥኦ ያላቸውን ታዳጊ ተጫዋቾች ለማግኘት በሚያደርገው አሰሳም የባህር ዳር ዩኒቨርሲቲ ስፖርት አካዳሚ በአጋርነት እንደሚሳተፍ ደግሞ የነገሩን የስፖርት አካዳሚው ዲን አቶ ሲሳይ አዱኛ ናቸው። እንደ አካዳሚ ተመሳሳይ ዲሲፕሊን እንደሚሰራ አብረን ልንሰራባቸው የምንችላቸው ኤሪያዎችን ለይተናል። ለምሳሌ ስካውቲንግ ጋር ስካውት እናደርጋለን። ከኛም እንደሚታወቀው ወደ 186 ልጆች አሉን። እነዚህም የተሻለ የውጭ ኦፖርቹኒቲ ወይም የተሻለ የስልጠና ኦፖርቹኒቲ የሚያገኙበትን መንገድ እነሱ ያግዙናል። የኛ ደግሞ እንደምታውቁት በጣም የተማረ የሰው ኃይል አለበት የሚባለው ኤሪያ እንደመሆኑ መጠን ከኛ የሰው ኃይል እንዲጠቀሙ የምንተጋገዝበት ኤሪያ ይሆናል ብዬ አስባለሁ። አካዳሚው ከዚህ ባሻገር ለታዳጊዎች የውጭ እድልን በሚያመቻችበት ወቅት ዓለም አቀፍ ሕጎችን ተከትሎ እንዲያከናውን የሕግ ባለሙያ መቅጠሩም ተገልጿል። ተቋሙ በሚያደርጋቸው ክንውኖች ሕግን የተከተለ ወይስ አይደለም የሚለው በተለይ ከፊፋ ጋር ካፍ ጋር እንዲሁም ደግሞ ከሀገራችን ከስፖርት ፌዴሬሽኖችም ጋር የሚያደርጋቸውን ግንኙነቶች የሕግ ክፍልም ሆኜ በማማከር ስራዎችን እሰራለሁ።